sabaku walani wafune shaba wali galani Dergako warana away mangodo ሰው አርቲፊሻል ነው ሰው ከፖለቲካ ጋር ነው የሚሄደው ይቀያየራል ምን ይላል እኔ ደግሞ የሰው ልጅ ነኝ እኔ የሰው ልጅ ነኝ የሰው ዘር ነኝ በፖለቲካ አይደለም የሚሄደው በሰባዊነት ነው የሚሄደው የሰው ልጅ ያሳዝነኛል ፖለቲካ ይቀራል ይመጣል ይወድቃል ስልጣን ላይ የሚቆይ የለም ማንም ስልጣን ላይ አይቆይም ዙፋንና ስልጣን ለክርስቶስ ብቻ ነው የተሰጠው ስለዚህ ማለት እኔ ልብስ አይደለም ምን አቀያየር ይፈልግ ሞላው የኢትዮጵያ ህዝብ ቢቀያየር እኔ እዛችሁ ቦታ ሆኜ የኢትዮጵያን ህዝብ ጠብቃለሁ እንጂ ህዝብ ተቀየረ ብዬ አልቀየር ታቋሜ ማለት ነው ይሄ እንድታቆሉ ይፈልጋል ድል ለተጨቆነው ህዝብ ድል ለሚሰቃየው ህዝብ ድል ለሚሞተው ህዝብ ድል ፍትህ ላጣው ለኢትዮጵያ ህዝብ ለሚሰቃየው በእስር ቤት ለሚሰቃዩባቸው እናት በመጦሪያ ጊዜ ልጇን በእስር ቤት እየተመላለሰች ለምትጠይቀው እናት አባት እንደዚሁ ልጁን እየተመላለሰ እስር ቤት ካለምንም ወንጀል ካለምንም ጥፋት ታስሮ ለሚሰቃዩት ለኦሮሚያ ህዝብ ሰላም ለነሱ እግዚአብሔር በቃችሁ ይበላል እግዚአብሔር ከስራት ይፍታን ሰው ቢለመንም ሰው ቢጠየቅም ሰው ልጅ ካዲ ነው ሰውን ያመነና ጉመን የዘገነ አንድ ነው እግዚአብሔር እሱ ይታደገው የኦሮሞን ህዝብ ከእስር ይፍታው የኦሮሞን ህዝብ ነፃ ያውጣው እግዚአብሔር ሌላውንም አልነው ሰደብነው ጮህን ሚሰማንም የለም እኔ አንዳንድ ጊዜ እኛ ያለቀስን እነሱ ሌላ አጀንዳ ላይ ነው ያሉት ትንሽ እንኳን በህዋት ጊዜ ማለት ነው በህዋት ጊዜ ተሰሙኛላችሁ እየሰማችሁ ነው በህዋት ጊዜ ማለት ምንም ፖለቲካውን ባይገባል ድብቅ ደህንነት ቢኖራቸውም ደህንነታቸው ጥብቅም ቢሆን ማለት ነው ወያኔ እየገረፈ ያባብልሃል እየገረፈ ይሸመግልሃል ወያኔ ጊዜ ታውቃላችሁ ህዝቡ ሲቆጣ ህዝብን ለማቀፍ የማያረጉት ጥረት የላቸው አውቆ ያጠፉትን ለማስተካከል አስተካክለናል ብሎ ይቀይራሉ ብዙ ነገሮችን ተለዋጭ ነገር እናያለን ይደነግጣሉ የሆነ ክስተት ይሄ ሁሉ የትግራይ ህዝብ ያለቀ ይሄ ሁሉ የትግራይ ህዝብ ተፈናቅሎ ከሀገሩ እየወጣ ይሄ ሁሉ የኦሮሞ ህዝብ እየተማረረ ይሄ ሁሉ የኦሮሞ ህዝብ ዳስፖራ እየጮኸ እነሱ ጆሮ ዳባ ልበስ ብሎ የሆነ ተለዋጭ ነገር አይመጣም እንዴ የሆነ ተለዋጭ ነገር ትላንትና ያ ህዝብ ነው ጮሆ ተለዋጭ ያመጣው የኢትዮጵያ ህዝብ ነው አንድ ላይ በተለይ የኦሮሞ ወጣት ማለት ነው ቄሮ ማለት ነው ለለውጡ ጁዋርና ቄሮ አንደኛ ናቸው ሁሉም ታግሏል ሁሉም በራሱ ጊዜ ሊታገል ይችላል የራሱ የሆነ የትግል ስልት ሊኖረው ይችላል ግን የለውጦቹ ባለቤቶች ቄሮ እነ ጁዋር ኒው ጀነሬሽን ወጣት በስኪብርቶ የሚያምን በኮምፒውተር ብቻ የሚያምን በንግግር ብቻ የሚያምን በንግግርን ሰው ማሳመንና በንግግር አንድ የማድረግ ችሎታ ያለው ጁዋር የለውጡ ፈርቀዳጅ ነው ይያል ዛሬ ሊሞትብን ነው እያለ የኦሮሞ ህዝብ ግማሹ ማለት ከሃዲው ሳይሆን ግማሹ የበላበትን ዋጫት የማይደፋ አብሮ የበላውን የማይረሳ አብሮ የጮሁን የማይረሳም ማለት የሰው ልጅ ግማሹ እስስት ቢሆን ግማሹ አጋጋራ ቢሆን ግማሹ አውሬ ቢሆን ግማሹ ደግሞ የገባውን ቃል ኪዳን አይረሳም የቆመበትን አላማ ገንዘብ የማይቀይረው ጊዜ የማይቀይረው
ሁሌ ለተጨቆነ ህዝብ የሚቆም አለ። ስለዚህ ይሄ ሁሉ ችግር እየተፈጠረ ያለ እነሱ ዝናሽም ዶክተር አብይ አጀንዳቸው ሌላ ነው። መሰረት ይገነቡልናል። መሰረት የትኛው መሰረት ነው አገሪቷን እየበጣበጠሷት እያፈረሰ ባለችበት ሀገር አይ ትንሽ ሼም የለም እንዴ? ትንሽ አረ የተማረሰው ይደለኝ እግዚአብሔርን ኃይለ ማርያም ደሳለኝ እኮ ሰው ሲሞት አልፈልግም አለ። አያችሁ የትምርት ኃይለ ማርያም ደሳለኝ ማለት በጣም የተማረሰው በጣም ሙር የሆነ ሰው ነገሮቹ ሁሉ ጨምላቃ እንደሆነ መፈታት እንደማይችል በግድያ እንጂ በስኪብርቶ ማያምን እንደሆነ ስለገባው እኔ ማስተዳደር አልችልም አለ። በትምርት ደረጃና በእውቀት ደረጃ ኃይለ ማርያም ደሳለኝን ጠቅላይ ኃይለ ማርያም ደሳለኝ የሚያክል የለም በትምርት ማለት ነው። በፖለቲካ በሸርነት በመግደል ሊበልጡት ይችላሉ። በጭንቅላት ግን እሱን የሚበልጠው ሰው የለም። እሱ እንኳን አይ የሰው ልጅ ከሚያልቅ እኔ በወርድ እንኳን ለውጥ ይመጣል እኛ ብንተው እንኳን ለውጥ ይመጣል። ለዚህ ነው ወያኔ እየገረፈ ያባብላል። ወያኔ ጨክኖ አይገልህም። ዛሬ እኮ አብይ የኦሮሞን ህዝብ ጨክኖ እየገለለ በወያኔ ሰዓት እነ ጁሃርን አስሮ ቢሆን ወያኔ እንዲህ ምግብ ትተው ራሳቸውን ለማጥፋት ደረጃ ሲሄዱ የኦሮሞ ህዝብ ከሚቆጣ ጁሃር ቢፈታ ይመርጣል። ይፈቱታል። የህዝብ ናቸው። ትግሉም ለህዝብ ስለሆነ ለህዝብ ነው። ይሄስ ጭፍን ነው የታገለው ለጭፍን ነው። አመለካከቱ ጭፍን ነው። ፓርክ ይለናል፣ እንጦጦ ይለናል፣ ሰላሌ ሄድልናል። ሚስቱን የሰላሌ ልብስ ያለብሳታል። ወደ ሸዋ ይሄዳሉ፣ ቦረና ይሄዳሉ፣ የቦረና ልብስ ትለብሳለች። ልብስ መልበስ አይደለም የኦሮሞን ህዝብ ፍላጎትን መጠበቅና የኦሮሞ ምሁሮችንና የኦሮሞ ዶክተሮችን ሲጠብቁ ነው የኦሮሞን ህዝብ የምታከብረው። የኦሮሞን ልብስ ስለለበሰች ዝናሽ ልትከበር አትችልም። ጁሃር ኦሮሞ ስለሆነ ብቻ ሊከበር አይችልም። እኔ አንዳንዴ እነዚህ ሰዎች ምንድነው አብደዋል እንዴ ደማሰከራቸው እንዴ ይላሉ። እነሱ የሚያወሩት ሌላ፣ ህዝቡ የሚያልቀው ሌላ፣ መንገዱ ሌላ። አሁንም እኮ ሰው እየገደሉ ነው ኦሮሚያ ላይ አይደል እንዴ? ቁስለኛ እያየን ነው፣ ደም እያየን ነው፣ ሞት እያየን ነው። ገና ከዚህ በላይ እግዚአብሔር ያኑራቸው እና በበቀለ ገርባና አምዛ ቦረናን ያኑራቸው። ጁሃር እኔ ዛሬ የተኛው የኦሮሞ ህዝብ ጁሃር አንድ ነገር ቢሆን እኔ እርግጠኛ ነኝ በአንድ ቀን ቤተ መንግስቱን ያፈርሱታል የኦሮሞ ህዝብ። ይሄንን ዶክተር አብይ እንዴት አድርጎ እንደሚያስበው ማላቅም፣ እንዴት አድርጎ እንደሚዘገየው ማላቅም። ሲጀመር ማለት ለኢትዮጵያ ውድቀትና ለዚህ ፖለቲካ ለኢህአዴግ ፖለቲካ ብልሽት ፈርቀዳጅ እነ ዶክተር አብይ ናቸው። ለውጥ ሳይሆን ጦርነት ነው ያመጡብን ሀገራችን። እዛ ውስጥ ሆኖ የካደ እዛ ውስጥ ሆኖ ህዝብን ያላኖረ ቃል ኪዳኑን ያልጠበቀ መሐላውን ያልጠበቀ ካዲ አያችሁ። ዛሬም ላይ አሁንም ገና እነሱ የሰሩት የነሱ ገና እኔ ዝም ብዬ ሳይ ለሀገሬም አስባለሁ። ትውልድስ የት ይኖራል? የደሃው ልጅ የት ተምሮ ያድጋል? እነሱ መስሚያቸው ጥጥ ነው። መስሚያቸው ጥጥ። ቦረና ሲሄዱ ቦረና ለብሰው ይሄዳሉ። እኔ ደግሞ የሚገርመኝ አረው ቪዲዮ ለካ አሽከር ዋጋ የለውም። ሲላላክ የኖረ ዋጋ የለውም። ጥገኝነትን የለመደ ሰው፣ አንጋጦ መብላት የለመደ ሰው፣ የራሱን ሰጥቶ መለመን የለመደ ሰው ሌባ ላመሉ ዳቦ ይልሳል አሉ። ሌባ ላመሉ ዳቦ ይልሳል።
እነዚህ የራሳችንን ንብረት የራሳችንን የራሳችንን ሀብት እንደው ይቅር የኦሮሚያ ሀብት ይቅር የኢትዮጵያ ሀብት ራሱ ማለት የኢትዮጵያ ህዝብ ከሀገሩ አይወጣም። የራሳችንን ሀብት አሁንም አሳልፈው ሊሸጡ ኦፒዲዎች ያዙን ልቀቁን እያሉ ይሄውን ቢብለዋል። ስንት ቀናቸው 18 ቀናቸው እህል ሳይበሉ ውሃ ሳይጠጡ እነዚህ ሰዎች ነገ ዛሬ ሞቱ፣ ነገ ዛሬ ሕክምና ገቡ፣ ምን ተፈጠረ ብለን እንቅልፍ የለ ለውጥ የለ ምን የለ እንዲቹ አንጀታችንን እንዳሳረሩ እነሱም አሉ ማለት ነው። እነሱ አንዳንዴ ሳስበው እነሱ ላይ ብቻ መፍረድም ይከብዳል። እነሱ ላይ መፍረድም ይከብዳል። ለምን ብትሉ እኛ ወጥረን አልተዋጋናቸው። እኛ በአንድነት በቃችሁ አላልናቸው። በአንድነት አልተነሳንም። በተናጠል ብቻ ሲከፋን ነው እየወጣን የምናወራው። ያ አንድነት ማጣታችን ደግሞ እንድንጎዳ ያደርገናል። ስንጮህ አንድ ላይ ብንጮህ ኢትዮጵያዊነታችንን ይዘን በአንድ ላይ ብንጮህ እነዚህን አዝማሪዎችና እነዚህ ተላላኪዎችና እነዚህ የአጼ አምላኮችን ማጥፋት አያቅተንም። እኛ በየተራ ነው ምንጮህ። አላማችን አንድ ነው፣ ፍላጎታችን አንድ ነው። ከብሔር ብሔረሰብ ጋር ሁሉም አገውም ቅማንትም ሁሉም አስተሳሰባችን አመለካከታችን አንድ ነው። ከትግራይ ጋርም አንድ ነን፣ ከደቡብ ጋርም አንድ ነን። አንድ ላይ ሆነን መጮህ ለምን አቃተ? አንዱ ነን። ለምንድነው ጩኸታችንን ማናሰማው? እኛ አይደለን እንዴት አደድሉን የከፈትንላቸው እንዲገሉን ሀገሪቷን እንዲያጠፉ ህዝብ እንዲራብ ህዝብ እንዲሰደድ ህዝብ እንዲሞት ህዝብ እንዲሰቃይ። እኛ የኢትዮጵያ ህዝብ እኮ ህፃን አይደለም እንዴ? የኢትዮጵያ ህዝብ እኮ የሚያስብ ነው። በቴሌቪዥን ሚዲያ ላይ በቴሌቪዥን ቁጭ ብላችሁ እንጦጦን አስመርቃችሁ የጉብኝት ቦታ ነው ይሆናል ብላችሁ ዛሬ ላይ ይቅር ብሏችሁ የምስኪን በአንድ እጅ ያጨበጨበላችሁ የኢትዮጵያን ህዝብ ምን ያህል ቅስሙን እንደሰበረው አይታወቃቸው። ምን ያህል ቅስማቸውን የኢትዮጵያን ህዝብ አንገት አስደፍታችኋል እናንተ ባለስልጣኖች ማለት ነው፣ ከሃዲዎች ማለት ነው። የተከፈተው ቃልቲ፣ የተከፈተው ቂሊንጦ፣ የተከፈተው እስር ቤት፣ የተፈቱት እስረኛ መልሰው ወደ እስር ቤት በእጥፍ እንዲገቡ መንገዱ ተከፈተ። ለውጥ ይሄ ነው ወይ ታዲያ? ትላንት ጮሆ ያስፈታውን ኦቦ በቀለ ገርባ ዛሬ እንዲሞት እድሉን ከፍታችሁለታል። እነማን? እነ ዶክተር አብይ ሶሻል ሚዲያ ተከታታይ ነው። ሶሻል ሚዲያ ዓለም ያያል ምን እንደሆነ ይችላል፣ ግን መልስ የለውም። መልስ የላቸውም። ዝም እየበሉ ነው። ሰው ከመግደልና የሰው ጥያቄ ከመመለስ የቱ ይቀላል? የሰውን ፍላጎት ከመጠበቅና የሰውን ህይወት ከማጥፋት የቱ ቀላል? ጁንታ ብሎ በቃ ስም አወጣልን። ጁንታ ለማንኛውም ይመቻችሁ። ምን ደክሞኛል። ማርያም ደህና ደር። ወዳችኋለሁ።